የኦሳማ ቢንላደን የተደበቀው ያልተነገረው ታሪክ። ዛሬ የምናደምጠው ታሪክ ብቻ አይደለም። ለብዙዎች ሚስጥር፣ ማስጠንቀቂያ፣ እንኳን በህልም በእውንም የማይታሰብ አስደናቂ ታሪክ ነው። እንደምንቆያችሁ እንደምንሰነበታችሁ በዓለም ታሪክ አነጋጋሪ ሰዎችን የምንቃኝበት ጊዜ ነው። ቻናሉን ሰብስክራይብ እና ይህን ቪዲዮ ላይክ ማድረግ አትርሱ። አመሰግናለሁ። እጅግ በጣም ባለጠጋ ቤተሰብ ውስጥ የተወለደው ሊያውም ከክብርና ከምቾት ጋር ያደገ፣ ነገር ግን ይህ ልጅ የታወቀ ዓለም አቀፍ ነጋዴ አልሆነም። የአገር መሪም አልነበረም። ነገር ግን ሰዎችን የሚያጠምድ ልጅ ሆኖ አደገ። የሰውየው ስም ሲጠራ ዓለም ሁሉ ብርክ ይዘዋል፣ ይደነግጣል። ለአስርት ዓመታት ማንም ሰው ፊቱን አይቶት አያውቅም። ነገር ግን ዓለም ሁሉ እንዲሞትለት ምን ነው በሞተ እያለ የሚረግመው ሰው። የዚህ ሰው ታሪክ ብቻ አይደለም እንደ ታሪክ የሚነገረው፣ ነገር ግን እንደዚህ ለዓለም ሕዝብ ዓይንና ጆሮ ትኩረት የሳበበትን ምክንያቱንም ጭምር፣ ኃይሉንም፣ እምነቱንም፣ እምነት፣ ዓላማ፣ ሀብትና ጦርነት ሁሉ እነዚህ ተደማምረው እንዴት ምድርን እንደናጧት የሚያሳየን ታሪክ ነው ዛሬ የምናደምጠው። ከሳውዲ ቤተ መንግሥት እስከ አፍጋኒስታን የመደበቂያ ጎርጅ፣ ከትምህርት ቤት የዩኒፎርም ልብስ፣ ከተማሪነት ወደ ድብቁ ሕይወት ያዘገመው ሰው ታሪክ። የባለጠጋው ልጅ የዓለም ሕዝብ ሁሉ ስጋት። በ1957 እንደ ኤሮፓያኑ አቆጣጠር በሳውዲ አረቢያ በሪያድ ከተማ ነበረ ኦሳማ ቢንላደን የተወለደው። የተገኘበት ቤተሰብ ለማመን እጅግ የሚከብድ ሀብት የነበራቸው ወላጆች ነበር የወለዱት። በድንኳንና በኮሳሳ መጠለያ ሳይሆን እጅግ በተንደላቀቀ ቤትና ኑሮ ውስጥ የተገኘ ልጅ ነው። አባትየው ሞሐመድ ቢን አውድ ቢንላደን ሀብታም ብቻ ሳይሆን በሳውዲ ከነበሩ እጅግ ባለጠጋ ከሚባሉ ሰዎች አንዱ ነበረ። በሳውዲ ነገሥታት የሚታወቅ የንጉሥ ቤተሰብ የዘር ሐረግ ሳይኖረው፣ ነገር ግን የንጉሥ ቤተሰብነት ማዕረግ የተሰጠው፣ ማለትም ለቤተ መንግሥቱ እጅግ በጣም ቅርብ የሆነ ሰው ነበረ። የዚህም ቤተሰብ ሁኔታ በአእምሮአችን ማሰብ እንችላለን። እጅግ በጣም ውድ የሆነ ቤት ውስጥ መኖር፣ የተመረጡ ምግቦችን መመገብ፣ ውድ የተባሉ ማንኛውም መገልገያዎችን መጠቀም። የኦሳማ ቢንላደን እድገት በእንዲህ መልክ ነበረ። ነገር ግን ኦሳማ ቢንላደን ይህ ሁሉ ተመቻችቶለት ቢሆንም እንኳን የእርሱ አስተሳሰብ ግን ሌላ ነበረ። በባህሪው ለየት ያለ፣ ዝምተኛ፣ የሚያፍር ብጤ፣ ትሑት፣ ነገር ግን ለአንድ ዓላማ ክችች ያለ ይሉታል። እንደ ሌሎች ልጆች ጮሆ አይስቅም፣ አይጫወትም። ትምህርቱ ላይ ትኩረት ያደርጋል። ውድ የሚባለውን በጅዳ የሚገኝ ትምህርት ቤት ውስጥ ይማራል። በትምህርቱ ትጉ ነበር። በዚያ ዘመናዊ ትምህርት ቤት እያለ ኦሳማ ቢንላደን በሃይማኖት ጉዳዮች ላይ ትኩረት ያደርግ ነበር። የዕድሜው ኩዮቹ የኳስ ጨዋታ ሲሄዱ ወይም ቴሌቪዥን ሲመለከቱ፣ እሱ ግን ቁርአንን ያጠናል። በቃሉም ጥቅሶችን ለመሸምደድ ያነብ ነበር። ሕይወቱ ካለበት ኑሮ ባሻገር ሌላ ሕይወት አለ ብሎ ማሰብ የጀመረው ገና ልጅ እያለ ነበር ማለት ይቻላል። በዚያ ዕድሜው ኦሳማ ቢንላደን ስርዓት ስለመጣስ፣ ሕግን ስላለመቀበል፣ ስለ ጦርነትና ስለ ግድያ በፍጹም አይናገርም። ይህም ሐሳብ አልነበረውም። ነገር ግን በሃይማኖቱ በእስልምና በጥልቀት የሚያምን ነበረ። በመሆኑም የትምህርት ቤት አስተማሪዎቹን ራስን ለመከላከል፣ ሌሎችን ስለ ማጥቃት ግን በተደጋጋሚ ትርጉሙን ይጠይቃቸው ነበር። ኋላማ ዘግይቶ ኦሳማ ቢንላደን ከልጅነቱ ጀምሮ ራስን መከላከል፣ ሌሎችን ማጥቃት እንደሆነ እምነቱ እንደነበረ የገዛ አስተማሪዎቹ መስክረዋል። ስለ ሃይማኖት ጉዳዮች መጠየቅ፣ መናገር ያስደስተው ነበረ። በትምህርት ቤት በተማሪዎች የምሳ ክፍለ ጊዜ በዝምታ ነው የሚመገበው የነበረው። እንደ ሌሎች ወጣት ልጆች ሴቶችን አያባረርም። ለሚመለከተው እንደ ሌላው ተራ ተማሪ ነበር የሚመስለው። ነገር ግን በውስጡ ያለው ስነ አእምሮውና ስነ ልቦናው በሚያምንበት ነገር ውስጡ እየተገነባ ነበር።
ዓላማ ቀያሪ ጉዳይ ገጠመው። ኦሳማ ቢንላደን የ17 ዓመት ወጣት እያለ አንድ ነገር በዙሪያው ተፈጠረ። ይሄውም እንደ አውሮፓውያኑ አቆጣጠር በ1979 ሶቪየት ኅብረት የሆኗ ራሻ አፍጋኒስታንን ወታደራዊ ወረራ አደረገችባት። በዓለም አቀፍ ያሉ የእስልምና ሃይማኖት ተከታዮች ሁሉ ይህንን የሶቪየት ኅብረት ወረራ በእስልምና ምድር ላይ የተቃጣ ድፍረት በማለት ተቃወሙት። በዚያ ጊዜ ነው ኦሳማ መማርና ሀብት ለምኔ በማለት ዝምታ ዋጋ ያስከፍላል፣ እኔም እዋጋለሁ ብሎ ፍላጎቱን በድንገት ያንጸባረቅበት ቅስፈት የተፈጠረው። በዚያ ወቅት ኦሳማ ቢንላደን ውሳኔውን ወደ ተግባር ለመቀየር ጊዜ አልወሰደበትም። ቤተሰቡን፣ የተወለደበትን ከተማ፣ የሞቀ ኑሮውን፣ የቤተሰቡን ሀብት ጥሎ አፍጋኒስታን ገባ። በአፍጋኒስታን ያለውን የሙጃሃዲንን ቡድን ተቀላቀለ። ሙጃሃዲን የተዋጊ ወታደሮች ስብስብ ቡድን ነው። የጦርነት ልምድ እሱ አልነበረውም፣ ኃይልም አልነበረውም፣ ጠንካራ አልነበረም። ነገር ግን የአባቱ ቤት የገንዘብ ሀብትና በውስጡ ጠንካራ ልበ ሙሉነቱ ነበረ የነበረው። የቤተሰቡን ሀብትና ገንዘብ የጦር መሳሪያና አዳዲስ ተዋጊዎችን ለመመልመል ተጠቀመበት። ቀስ በቀስ የሳውዲው ወጣቱ በድሎት ያደገው ልጅ ስነ ልቦናው ተቀይሮ ሌላ ማንነት ተላበሰ። ጦረኛና የቡድን መሪው ኦሳማ ተፈጠረ። ሁሉንም የጦር ስልቶች፣ ሌሎችንም ማጥቃት እንዴት እንደሚቻልና ከሌሎች ዓለም አቀፍ አሸባሪ ቡድኖች ጋር መገናኘት እንዴት እንደሚቻል በዚሁ በአፍጋኒስታን ነው የተማረው። ራሱንም ለልዩ ዓላማ የተመረጠ አድርጎ ይቆጥር ነበር። ኦሳማ አባል የሆነበት ሙጃሃዲን የተባለው ቡድን በአሜሪካ፣ በፓኪስታንና በሌሎች ሀያላን አገራት እርዳታ ያገኝ ስለነበር ሶቪየት ኅብረትን ከአፍጋኒስታን አሸንፈው ሊያስወጡ ቻሉ። በዚህ ጊዜ ነበረ ሶቪየትን ካሸነፍን የትኛውንም ኃይል ያለኝ የሚለውን አገር ማሸነፍ እንችላለን ብለው እምነት ያገኙት። የአልቃይዳ መወለድ በ1989 እንደ አውሮፓውያን አቆጣጠር የሶቪየት ኅብረት ወታደሮች ከአፍጋኒስታን ሙሉ ለሙሉ በወጡ ጊዜ ሙጃሃዲን ለአፍጋኒስታን ዘብ መቆሙን ሁሉንም አስደሰተ። በመሆኑም አብዛኞቹ የሙጃሃዲን ተዋጊዎች ተልዕኳቸውን ስለጨረሱ ወደ ገዛ አገራቸው ተመልሰው ሄዱ። ኦሳማ ግን ከአፍጋኒስታን ወደ ገዛ አገሩ ወደ ሳውዲ አረቢያ አልተመለሰም። ለምን? ምክንያቱም ኦሳማ ወደ አፍጋኒስታን የመጣበት ዓላማ ሶቪየትን ለመዋጋት ለማባረር ብቻ አልነበረም። ነገር ግን የሰፋ ዓላማ አንግቦ ነበር የመጣው። ይሄውም ሀያላኖች የተባሉትን ምዕራባውያንን በተለይም አሜሪካውያንን ለመርታት ቆርጦ ነበር የተነሳው። ግን ለምን አሜሪካ ላይ ኦሳማ ቢንላደን ትኩረት አደረገ? ጉዳዩ ወዲህ ነው። በ1990ዎቹ እንደ አውሮፓውያን አቆጣጠር በሳውዲ ያለው የአሜሪካ ጦር ኃይል የሳዳምን መንግሥት ለማድከም የባሕረ ሰላጤውን አገሮች ይረዱ ነበረ። የኦሳማ አስተሳሰብ የትኛውም ሙስሊም ያልሆነ ኃይል በተቀደሰችው አገር ሳውዲ ውስጥ ሊገባ አይገባም የሚል ብርቱ አስተሳሰብ ነበረው። አሜሪካውያኑ ደግሞ በአረብ አገራቱ ወይም በመካከለኛው ምስራቅ የሚፈልጉት ሁለት ነገሮችን ነው። አንዱ የተፈጥሮ ሀብትን ሲሆን ሌላኛው ደግሞ አካባቢውን ሁሉ መቆጣጠር ነው። የኦሳማ ቢንላደን አስተሳሰብ የሙስሊም አገራት ምዕራባውያንን እየተከተሉ ደካማ ሆነዋል ይል ነበረ። በመሆኑም ምዕራባውያንን የሚከተሉ አረብ አገራት የራሳችን ሰዎች ቢሆኑም እንኳን እንዋጋቸዋለን፣ አንለቃቸውም ይል ነበረ። ከዚህ የተነሳ አልቃይዳ የተባለውን አንድ ድርጅት በ1989 እንደ አውሮፓውያኑ አቆጣጠር መሰረተ፣ አቋቋመ። አልቃይዳ ማለት በአረብኛ መሰረት ወይም ፋውንዴሽን ማለት ነው። ዓለም አቀፍ ለእስልምና ጥብቅና የቆመ ሰራዊት አቋቋመ።
ይህ ሰራዊት ለአፍጋኒስታን ብቻ ሳይሆን ለሁሉም አረብ አገራት በእስልምናው ስላለ ሁሉ ጥሪ ያቀረበ። በውጤቱም ከግብፅና ከሱዳን፣ ከፓኪስታን፣ ከየመን፣ ከአልጄሪያ፣ ከኢራቅ፣ ከሌሎችም አገራት ወታደሮችን መለመለ። ብዙዎቹ ወታደሮች በአገራቸውና በመንግሥታቸው አስተዳደር ተስፋ የቆረጡ ነበሩ ወደ እርሱ ሊመለመሉ የሚመጡት። ኦሳማ በዚህ ጊዜ እጅግ ጠንካራ ሰው፣ ተናጋሪ፣ አላሚ፣ ሌሎችን በውትድርና ምክር የሚሰጥ ሆኗል። በሱዳንና በአፍጋኒስታን የማሰልጠኛ ትልቅ ቦታዎችን አዘጋጅቷል። በእነዚህ የሥልጠና ማዕከላት የሚያስተምረው ፈንጂ እንዴት መቀመም እንደሚቻልና እንዴት ማፈንዳት እንደሚቻል፣ ደግሞም እንዴት መተኮስ እንደሚቻል፣ እንዴት መግደል እንደሚቻል፣ ሌላው ጥቃት አድርሶ መሰወር እንዴት እንደሚቻል ያስተምር ነበር። እንደ አውሮፓውያኑ አቆጣጠር በ2001 የአሜሪካው የሽብር ጥቃት ይታወሰናል። ከዛ ቀድሞ ግን አልቃይዳ ለሙከራ ያደረጓቸው ጥቂቶቹን የሽብር ጥቃቶች እንቃኛቸዋለን። በ1992 እንደ አውሮፓውያን አቆጣጠር በየመን በአሜሪካ ወታደሮች ላይ በሆቴል ላይ የተደረገው የቦምብ ጥቃት ይታወሰናል። ይሄውም የአሜሪካ ወታደሮችን ለመግደል የታሰበ ነበረ፣ ነገር ግን ሳይሳካ ቀርቷል። ይሄ የመጀመሪያው የአልቃይዳ ገሃዳዊ አሃዱ ብለው የጀመሩት ጥቃት ነበረ። በኒውዮርክ በንግዱ ማዕከል ሕንፃ ስር በመኪና ማቆሚያው ቦታ የነበረው የቦምብ ጥቃት እሱም ደግሞ በሁለተኛ ደረጃ ይታወሰናል። ይህም በ1993 የተፈጸመ ነበር። በዚያ ጊዜ የ6 ሰዎች ሞትና 1000 ሰዎች የሚያህሉ የመቁሰል ከፍተኛ አደጋ ደርሶባቸው ነበር። እነዚህ ጥቃቶች ሁሉ በኦሳማ ቢንላደን ትዕዛዝ የተፈጸሙ ነበሩ። ይህ ጉዳይ ለአሜሪካውያኑ የማንቂያ ደውል ነበር። በእርግጥም አሜሪካ ኦሳማ ቢንላደን ኢላማ ውስጥ መሆኗ የታመነበት ጊዜ ነበረ። በ1998 እንደ አውሮፓውያኑ አቆጣጠር ሌላ ጥቃት በአሜሪካ ኤምባሲዎች ላይ በአገሬ ኬንያና በታንዛኒያ ተደርጓል። በዚህም የቦምብ ጥቃት 224 ሰዎች መሞታቸው፣ በሺዎች የሚቆጠሩ ደግሞ መቁሰላቸው የሚታወስ ነው። ይህ ጥቃት በአልቃይዳ እንደተፈጸመ ታወቀ። በመሆኑም ይህ ሰውና ቡድኑ አደገኛ መሆናቸው በርካታ አገራት ሊረዱ ጀመሩ። እንዲሁም በ2000 እንደ አውሮፓውያን አቆጣጠር የአሜሪካ መርከብ በየመን ባህር ዳርቻ ለመርከቡ ነዳጅ ለመቅዳት በቆመበት የሚፈነዳ መሳሪያ የታጠቀች አንዲት ጀልባ ተጋጭተው መርከቡን አንድደውታል። በዚያም አደጋ 17 አሜሪካን መሞታቸው ዜና ተሰማ። ኦሳማ ቢንላደን ይህንን መፈጸሙን በይፋ ኃላፊነቱን መወሰዱን ተናገረ። በዚያ ጊዜ ኦሳማ ቢንላደን የቪዲዮ መልእክትን ማስተላለፍ ጀምሮ ነበር። እነዚህ ቪዲዮዎች ዛሬም እንኳን በብዙ ሶሻል ሚዲያዎች ላይ የሚገኙ ናቸው። ዋሻ ውስጥ ሆኖ የወታደር ልብስ ለብሶ በንዴት በዛቻ የሚያስተላልፋቸው መልእክቶቹ ይታወሱናል። ምንም እንኳን ንግግሩ በአረብኛ ቋንቋ ቢሆንም አድማጩ ግን እየተረጎመ እያንዳንዱን አረፍተ ነገር ሳያዛንፍ ይሰማው ነበር። ከኦሳማ ቢንላደን ንግግር መሃል እንዲህ የሚል ይገኝበታል። አሜሪካ የእስልምና ጠላት አገር ነች። አረብ አገራቱን እስካለቀቁ አይቀሬ ጂሃድ በአሜሪካ ላይ ታውጇል። ይህ የእያንዳንዱ ሙስሊም ተልእኮ ነው ይል ነበረ። በነገራችን ላይ ኦሳማ ቢንላደን ሲናገር እጅግ ተረጋግቶ በሚስብና በሚማርክ መልኩ እንጂ እየተወራጨና እየጮኸ ንግግር በፍጹም አድርጎ አያውቅም። ብዙዎች ግራ የሚገባቸው በእንዲህ ሁኔታ ይናገር የነበረው የንግግር ስልቱ ያሳስታቸው ስለነበረ ነው። አሜሪካ ወይም የአሜሪካ መንግሥት ስለ ኦሳማ ቢንላደን ያወቀው በ1990ዎቹ እንደ አውሮፓውያን አቆጣጠር ነበረ። የሚንቀሳቀስበትን ቦታ የሚያንቀሳቅሰውንም የባንክ አካውንት ሳይቀር አግደውበት ነበር። ሱዳንና አፍጋኒስታን ከለላ መስጠታቸውን እንዲያቆሙ አሜሪካውያኑ ብዙ ጊዜ ማስጠንቀቂያ ለአገራቱ አድርገዋል። በ1998 አሜሪካ ኦሳማ ወታደሮች የሚያሰለጥንበትን ቦታዎች በሚሳኤል ደብድባለች።
ነገር ግን አልሰራም። እንደውም አልቃይዳ በየአገሩ ቁጥራቸው እየጨመረ መጣ። በመሆኑም በአፍጋኒስታን ተራራማ አካባቢ መናኸሪያውን አድርጎ የሚንቀሳቀሰው የሽብር ቡድን አልቃይዳ አነጋጋሪ ነገር ለማድረግ አንድ ተንኮል ወጠኑ። የኒውዮርኩን ሕንፃዎች ለመምታት፣ መንትዮቹን ሕንፃዎች ለማፍረስ። ይህ ጊዜ ከ1999 እስከ 2000 ተንኮል ያሰቡበት ጊዜያቶች ነበሩ። ይህን ዓላማ ለማሳካት ኦሳማ ሃምበርግ ሴል የሚባል ቡድን አዋቀረ። ሰዎችንም ከጀርመን፣ ከግብፅ፣ ከሳውዲ አረቢያ ሰበሰበ። ተልኮ ሰጣቸው። ይኸውም አውሮፕላኖችን ሕንፃዎች በሚገኙበት ቦታ ማብረር መለማመድ እንዲጀምሩ ነበር። እነዚህ የተመለመሉ ሰዎች ወደ አሜሪካ ከተሞች ተጉዘው በአሜሪካ ግዛቶች፣ በፍሎሪዳ፣ በአሪዞና እንዲሁም በሌሎች የአሜሪካ ከተሞች ባሉ ትምህርት ቤቶች አብራሪነትን እንዲማሩ ተደረገ። እንደ ማንኛውም ተማሪ እንጂ ማንም ሊጠረጥራቸው በማይችል መልኩ ትምህርታቸውን ቀጠሉ። ሁሉንም የገንዘብ በጀት የሚችለው ኦሳማ ቢንላደን ነበር። ከአፍጋኒስታን ሆኖ ሁሉንም ትዕዛዝ ይሰጣቸዋል። የተፈራው ቀን ደረሰ። በነሐሴ ወር 2001 እንደ አውሮፓውያን አቆጣጠር ኦሳማ ቢንላደን ፊቱ በፈገግታ ተሞልቶ የቪዲዮ መልእክት ለዓለም ሕዝብ አስተላለፈ። ይሄውም አንድ ከባድ ነገር እየመጣ ነው፣ አሜሪካ ከእንግዲህ ወዲህ ደህና አትሆንም ብሎ ዛተ፣ ተናገረ። ከዚያም ተሰወረ። የተፈራው ነገር ደረሰ። ጊዜው መስከረም 11 2001 እንደ አውሮፓውያን አቆጣጠር ዕለተ ማክሰኞ ነበረ። ፀሐያማ ፈገግ ያለ ጠዋት። በአሜሪካ ሰው ሁሉ ወደ ሥራ ለመሄድ እየተጣደፈ ነበር። ተማሪው ደግሞ ወደ ትምህርት ቤቱ ለመሄድ ቁርስ እየበላ ነበር። እጅግ ሰላማዊ ጠዋት ነበር። ነገር ግን በዚያ ሰላማዊ ጠዋት አሜሪካውያንን ለማስለቀስ ኦሳማ የተዘጋጀበት ዕለት ነበር። ለዓመታት ያቀደው ዕቅዱ ነው። ለመሞት የተዘጋጁ አብራሪነትን የሰለጠኑ 19 ወታደሮች መልምሏል። እዛው አሜሪካ ነው የተማሩት። እጅግ የታቀደበት ጥፋት በእነዚህ ሰዎች ሊከናወን ሰዓቱ ደረሰ። እስቲ እነዚህን የመጨረሻዎቹን ሰዓታት፣ ደቂቃዎችን ምን እንደሚመስሉ እንመልከታቸው። 5:45 ኤኤም ቦትሰን ማሳቹሴት። 2 ሃይጃከሮች ሞሐመድ አታና አብደል አዚም አል ኦማር የአየር መንገዱን ደህንነት ፍተሻ አለፉ። እንደ ማንኛውም መንገደኛ ነበሩ የሚመስሉት። በረራ ቁጥር 11 ወደ ሎስ አንጀለስ የሚሄደውን አውሮፕላን ነው የያዙት። መዳረሻው ግን የት እንደሆነ ራሳቸውም አያውቁትም። በተለይ በተመሳሳይ ሰዓት ደግሞ በኦሳማ ቢንላደን ተልዕኮ የተሰጣቸው ሃይጃከሮች በረራ 175፣ በረራ 77፣ በረራ 99 4 አውሮፕላኖች 19 ተልዕኮ የተሰጣቸው አውሮፕላን ጠላፊዎች ለጥፋት የተዘጋጁበት ዕለት ነበር። በውጤቱም በረራ ቁጥር 11 ወደ ኒውዮርክ አምርቶ ትልቁ የንግድ ማዕከል የሆነው ሕንፃ ላይ ጥሶ ገባ። ጥፋቱና ውድመቱ በቃላት ለማብራራት ይከብዳል። ከ17 ደቂቃ በኋላ ሌላኛው የተጠለፈ አውሮፕላን መጣ። በረራ ቁጥር 175 በደቡብ አቅጣጫ ያለውን ሰማይ ጠቀስ ፎቅ ውስጥ ተጋጨው። ይህ ሁሉ በቀጥታ በቴሌቪዥን የሚተላለፍ ነበረ። እጅግ በጣም አስደንጋጭ ነገር ተፈጠረ። የሽብር ጥቃት ነው ብሎ የገመተ አልነበረም። አሁንም በደቂቃዎች ልዩነት በዋሽንግተን ዲሲ ያለው ፔንታጎን በረራ ቁጥር 77 አውሮፕላን ሄዶ ተጋጨው። ይህ አደጋ አለመሆኑን ታወቀ። የሽብር ጥቃት ነበር። አሜሪካ ብቻ ሳይሆን ዓለም ሁሉ ደነገጠ። ፔንታጎን የአሜሪካን ወታደራዊ ዋና ጽሕፈት ቤቱ ነው። ከፍተኛ መደናቅ ተፈጠረ። አራተኛው አውሮፕላን በረራ ቁጥር 93 ፔንሲልቫኒያ ሜዳ ላይ ወደቀ። ይህም ማለት እቅዱ ሳይሳካ መሆኑ ነው። ይህ የሆነበት ምክንያት የመጀመሪያው አውሮፕላን ከተጠለፈ ከ57 ደቂቃ በኋላ ስለነበር በሌላኛው አውሮፕላን የደረሰውን በማወቅ ሕዝቡ ጠላፊዎቹን ተናንቋቸው ስለነበረ በሜዳ ላይ አውሮፕላኑ ሊከሰከስ ችሏል።
በእርግጥ በአውሮፕላን ውስጥ የነበሩ ሁሉም ሞተዋል። ነገር ግን በከተማ ላይ ቢወድቅ ኖሮ ሊከሰት የሚችለውን ጥፋት በመቀነስ ራሳቸውን ግን መስዋዕት ማድረግ ነበረባቸው። በእነዚህ የአልቃይዳ የአውሮፕላን ጠለፋ ዕቅድ 2977 ሰዎች በአንድ ሰዓት በማይሞላ ጊዜ ውስጥ ህልፈታቸው ተሰማ። ከ90 የተለያዩ አገራት የመጡ ዜጎች ይገኙበታል። እንደዚህ አይነት የሽብር ጥቃት ታይቶም ተሰምቶም አይታወቅም። በዚህ ጊዜ ነበረ ከአፍጋኒስታን ተራራማ ቦታ ከተደበቀው ሰው ከኦሳማ ቢንላደን የቪዲዮ መልእክት የተደመጠው። በቪዲዮ ምስሉ ላይ እጅግ በመደሰትና በመሳቅ እኔ ካቀድኩት በላይ ነው ውድመቱ በማለት ተናገረ። በጊዜው የነበሩት የአሜሪካ ፕሬዚደንት ወደ አፍጋኒስታንና ታሊባን መሪዎች መልእክትን የላኩት ኦሳማ ቢንላደንን አሳልፋችሁ ስጡን ወይም ጦርነትን ትመርጣላችሁ ባሉ ጊዜ የታሊባን መሪዎች አሻፈረኝ አሉ። ይህ በእንዲህ እያለ ጥቅምት 7 2001 እንደ አውሮፓውያን አቆጣጠር ማለትም ጥቃቱ ከተፈጸመ ከአንድ ወር በኋላ አሜሪካና እንግሊዝ በአፍጋኒስታን ላይ ቦምብ ማዝነብ ጀመሩ። ዓላማው ግልጽ ነበር። ታሊባንን ማጥፋት፣ ኦሳማንን መግደል፣ ኦሳማ ቢንላደንን መግደል፣ አልቃይዳን መበቀል ነበር። ምንም እንኳን አሜሪካ አፍጋኒስታንን በቦምብ ብትደበድብም ኦሳማ ግን በፍጹም ሊገኝ አልቻለም። በአፍጋኒስታን ተራሮች በፍጹም ማንም ሊደርስበት በማይችልበት ከተራራው ግርጌ ባለው ዋሻ ውስጥ ነበረ ኦሳማ የተደበቀው። ለ10 ዓመታት ዓለም ሁሉ የሚፈልገው ሰው ሆኖ በድብብቆሽ ብዙ ጊዜ ተኖረ። ነገር ግን በርካታ አገራት በፍርሃት በድንጋጤ ለረጅም ዓመታት ኖረዋል። ምክንያቱም ሰውየው አልተገኘም። አሜሪካ ኦሳማ ቢንላደንን ለማግኘት ያላደረገችው ነገር የለም። እጅግ የሰለጠኑ ወታደሮቿን ወደ አፍጋኒስታን በመላክ እያንዳንዱን ተራራና ዋሻ፣ ቤትና መንደር፣ ገጠር፣ ከተማ ስትፈትሽ ኖራለች። ሰውየው ግን የለም። በእነዚህ 10 ዓመታት ኦሳማ ተደብቆ ያደረገውንና ሲአይኤ ያንን ኦሳማ በድብቅ ያደረገውን ነገር ገጣጥሞ እንቆቅልሹን እንዴት እንደፈታው እንቃኝ። በህዳር ወር 2001 እንደ አውሮፓውያን አቆጣጠር የአሜሪካ ወታደሮች አንድ ያገኙት አመላካች ነገር ነበረ። ይሄውም ምልክት በአፍጋኒስታንና በፓኪስታን ወሰን አካባቢ የመሬት ውስጥ ለውስጥ ረጅም መንገድ አግኝተው ነበር። በእርግጥ የኦሳማ መሸጋገሪያው እንደነበረ ታውቋል። በዛ ወቅት ግን ኦሳማ አልነበረም። የአሜሪካ የስለላ ድርጅት ሲአይኤ እና የፓኪስታኑ ስለላ ድርጅት አይኤስአይ እያንዳንዱን ዱካ መከታተል አጠንክረው ቀጥለውበት ነበረ። ምን ያረጋል፣ የስልክ ጥሪም የኢንተርኔት ምልክትም የጉዞ ምልክትም ምንም አይነት ነገር አላገኙም። ኦሳማ እነዚህን ሁሉ ነገሮች አይጠቀማቸውም። ኦሳማ ለ10 ዓመታት መሰወር የቻለበት ምክንያቱ አንዱ ምንም አይነት የመገናኛ መስመሮች ስላልነበሩት ነው። ስልክም፣ ኢሜልም ወዘተ። መልእክቶቹን የሚያስተላልፈው በታመኑ መልእክተኞች በሰው እጅ ነበረ። ምንም አይነት ሶሻል ሚዲያ፣ ኢንተርኔት በፍጹም አይጠቀምም። በፍጹም ተነስቶ ፎቶ በማኅበራዊ ድረ ገጾች ላይ አያጋራም። ግርግር የሌለበት ቦታዎችን ይመርጣል። የፓኪስታን ከተሞች ተመርጠው እጅግ ድብቅ በሆነ ሁኔታ ይንቀሳቀስ ነበር። በዙሪያው የነበሩ የታመኑ ሰዎች ለመደበቁ ምክንያት ሆነዋል። እነዚህ ሰዎች ኦሳማ የፈጣሪ ተልኮ ያለበት ሰው ነው፣ እየፈጸመ ያለው የፈጣሪን ዓላማ ነው ብለው ያምኑ ስለነበረ ኦሳማ በእነዚህ ሰዎች እርዳታ ለረጅም ዘመን መደበቅ ችሏል። ምንም እንኳን ኦሳማ ቢደበቅም ነገር ግን አልቃይዳ ሌሎች አማጺ ቡድኖችን በኢራቅ፣ በአፍሪካ፣ በደቡብ ምስራቅ እስያ እየፈለፈለ ነበረ። አልቃይዳ እንደ ድርጅት ብዙ የሽብር ጥቃቶች ማከናወኑን አልተወም። በ2004 እንደ አውሮፓውያን አቆጣጠር የማድሪዱ እና
በ2005 የለንደኑ የቦምብ ጥቃት የአልቃይዳ መሆኑን ኃላፊነቱን በገሃድ ወስደዋል። ከረጅም ዓመታት ፍለጋ በኋላ የአሜሪካ ስለላ ድርጅት CIA ፍለጋውን በማቆም ሌላ ዘዴ አመጣ። ይኸውም ከእርሱ ጋር የነበሩ መልእክተኞቹን፣ ጠባቂዎቹን ወይም ተላላኪዎቹን መፈለግ አዋጪ እንደሆነ ገመተ። በዚህም ፍለጋ አንድ የኦሳማ ቢንላደን ታማኝ የሚባል ሰው አቡ አህመድ አልኩዌቲ የሚባል ሰው ተገኘ። የዚህን ሰው እንቅስቃሴ፣ የስልክ ጥሪዎች፣ የኢሜል መልእክቶች መሰል ነገሮቹን መከታተል ጀመሩ። ይህ ወደ ትክክለኛው የኦሳማ ቢንላደን ድብቅ ቦታ የሚመራ አንድ አመላካች ሁኔታ ፈጠረላቸው። በ2010 እንደ አውሮፓውያኑ አቆጣጠር ይህ የኦሳማ ቢንላደን የቅርቡ ተላላኪ የሚሆነው ሰው በፓኪስታን አቡታባድ በሚባል ቦታ መኖሩን ደረሱበት። የዚህ የኦሳማ ቢንላደን ታማኝ ሰው የሚኖርበትን ግቢም አወቁት። ድብቅ ቦታ ነው። በትልቅ አጥር የተከበበ ትንንሽ መስኮቶች ያለው። ከግቢው ነዋሪ ወደ ውጪ የሚወጣ አልነበረም፣ የሚገባም አልነበረም። ለሳምንታት የሳተላይት መረጃ ከወሰዱ በኋላ ግልጽ የሆነ አጠራጣሪ ነገሮችን ማየት ጀመሩ። ይኸውም CIA በሳተላይት ምስል ላይ አንድ ረጅም ሰው በሦስተኛው ፎቅ ላይ አብዛኛውን ጊዜ ብቻውን እንደሚሆን የሚያመለክት ምስልን አገኘ። ከማንም ሰው ጋር ይህ ሰው አይገናኝም። በመሆኑም በ2010 በጊዜው ለነበረው ለአሜሪካ ፕሬዚደንት ባራክ ኦባማ ይህንን ጉዳይ CIA አስረዳ። ፕሬዚዳንት ኦባማ ድብቅ ጥንቃቄ የተሞላበት ምስጢራዊ ወታደራዊ አሰሳ እንዲጀመር አዘዙ። ስጋቶቻቸው ምናልባት የተሳሳተ ሰው ላይ ጥቃት አድርሰን የፓኪስታን ባለሥልጣናትን ቢያስቆጣ በማለት አሜሪካውያኑ ሰግተው ነበር። ነገር ግን ብዙ ጊዜም ሳይወስዱ የተጠረጠረውን የመኖሪያ ቤቱ እንዲፈተሽ ኦሳማ እንዲያዝ ኦባማ አዘዙ። በመሆኑም የግቢውን መውጫና መግቢያ፣ የቤቶቹን በሮች፣ ክፍሎቹን ሁሉ ጥናት ማድረግ ጀመሩ። ይህንን ኦሳማ ቢንላደንን ለመያዝ ወታደራዊ ተልእኮውን ስያሜ ሰጡት። ኒፍቲዮን ስፔር በማለት ሰየሙት። ይህንን የሚስጥር ተልእኮ ኦሳማ ቢንላደንን መያዝ ከነጩ ቤተ መንግሥት ውጪ ማንም ሰው አያውቅም። ሌላው ቀርቶ የፓኪስታን መንግሥት አያውቅም ነበረ። ሁሉ ነገር በሚስጥር ነበር የተያዘው። የኦሳማ መገኘት ግንቦት 1 2011 እንደ አውሮፓውያኑ አቆጣጠር ምሽት በአገረ ፓኪስታን እጅግ በጣም ጸጥተኛና ሕዝብ በማይበዛባት በፓኪስታኗ በትንሿ መንደር በአቡታባድ ሰው ሁሉ ወደ እንቅልፍ የሚሄድበት ሰዓት ላይ ሁለት የአሜሪካ ጥቁር አውሮፕላኖች የፓኪስታንን ድንበር ጥሰው ያለ ፈቃድ የተባለው ድብቁ ግቢ 23 እጅግ የሰለጠኑ ወታደሮችን ጭነው መጡ። ኦሳማ ቢንላደን ይኖርበታል የተባለው ግቢ ላይ ወታደራዊ ተልእኮ ተጀመረ። እነዚህ ወታደሮች ሙሉ ትጥቅ የታጠቁ ነበሩ። አንዱ ሄሊኮፕተር የቤቱ ጣራ ላይ ወታደሮችን በገመድ እንዲያወርድ ሊያረግ ሞክሮ ሁኔታው ሳይመች ቀረና ሄሊኮፕተሩ የግቢ ውስጥ ሊያርፍ ተገደደ። በቤቱ ጣራ ወደ ታች ለመውረድ የነበረው ዕቅድ ተቀይሮ በጣም በፈጠነ ሁኔታ በሕንፃዎቹ ክፍል ውስጥ በፍጥነት በመግባት የተፈለገውን ሰው ለማግኘት መቸኮል ተጀመረ። አሜሪካውያኑ በሮቹን፣ ግድግዳዎቹን ለመክፈት ጊዜ አልወሰዱም። ፈንጂዎችን መጠቀም ጀመሩ። የፎቁን ክፍሎች ከፍተው ሲገቡ በአንዳንድ ክፍሎች ውስጥ ሕፃናት ከእናቶቻቸው ጋር አገኙ። ብቻ በፍጥነት ወደ ሦስተኛው የፎቁ ወለል ሲደርሱ በአንድ ክፍል ውስጥ ድምፅ ተሰማ። የአሜሪካ ወታደሮች በሩን ገንጥለው ሲገቡ ያ ስሙ በተጠራ ቁጥር የሚያስደነግጠው ረጅም ቁመናና ጺም ያለው ሰው ኦሳማ ቢንላደን ፊት ለፊት ቆሞ አገኙት። ከ10 ዓመታት ፍለጋ በኋላ ተገኘ። ጊዜ አላባከኑ። ልትከላከልለት የነበረችው አንዷን ሚስቱን ገደሏት።
ኦሳማ ቢንላደን ደረቱና ጭንቅላቱ ላይ በመምታት እስከ ወዲያኛው አሰናበቱት። አስክሬኑን ይዘው በፍጥነት በሄሊኮፕተር ጭነው ወሰዱት። ጉዳዩ ተጠናቀቀ። ይህንን ሚሊተሪ ኦፕሬሽን ከነጩ ቤተ መንግሥት ሆነው የአሜሪካው ፕሬዚደንት ባራክ ኦባማ በቀጥታ ስርጭት ይከታተሉት ነበር። ሚሽን አኮምፕሊሽድ። ሁሉ ነገር በዲኤንኤ ምርመራ አረጋገጡ። በእርግጥም ኦሳማ ተገሏል። ለ10 ዓመታት የተደበቀው የአልቃይዳው መስራች የሽብር ቁንጮ ተገደለ። የ3 ሚስቶች የ7 ልጆች ባል የሆነው ሰው ዛሬ ተሰናበተ። በ38 ደቂቃ ውስጥ ወታደራዊ ተልእኮ ተጠናቆ ሁሉ ነገር ተደመደመ። በፍጻሜው በእስልምና የቀብር ሥነ ሥርዓት መሠረት ኦሳማ ቢንላደን በ24 ሰዓት ውስጥ ተቀበረ። ሁሉ ነገር አለቀ። ግንቦት 2 2011 ፕሬዚዳንት ኦባማ ለዓለም ሕዝብ አሸባሪው የአልቃይዳው መሪ ኦሳማ ቢንላደን መገደሉን አበሰሩ። ሕዝቡ በኒውዮርክና በዋሽንግተን ተሰበሰበ፣ በደስታ ሰከረ። ግማሹ የደስታ እንባ አነባ፣ ሲቃ ያለበት ለቅሶ ተለቀሰ። የሞቱት ያለቁት ፍትሕ አገኙ በማለት ሕዝቡ ዘመረ። እጅግ አሳዛኝ ቀንም ሆነ፣ እጅግ አስደሳች ቀንም ሆነ። የተደበላለቀ ስሜት ነበረ። ከኦሳማ ቢንላደን ሞት በኋላ በኦሳማ ቢንላደን ሞት ሁሉ ነገር አላበቃም። አንዳንድ ጊዜ የአንዳንድ ሰዎች ሞት የነገሮች መነሾ ሊሆን ይችላል። ኦሳማ ቢንላደን ማን ነበር? ምን አውርሶ ነው የሞተው? ዓለምን ተምሯል? ዓለም ምን ተምሯል? ለምንድን ነው የእርሱን ሐሳብ እስከ ዛሬ ሰዎች አምነው የሚያራምዱት? የኦሳማ ቢንላደንን አስክሬን ሲወስዱት አብረው የወሰዱት 5 ኮምፒውተሮች 100 ዩኤስቢ ድራይቭ ነበሩት። የተጻፈባቸው ወረቀቶች፣ የዲቪዲ መረጃዎች፣ የፍላሽ ካርድ ወዘተ በርከት ያሉ ዶክመንቶች አሜሪካውያኑ ወስደው ነበር። ሲአይኤ እና ኤፍቢአይ እነዚህን ከኦሳማ ክፍል የተገኙትን መረጃዎች ሁሉ እየተረጎሙ አነበቧቸው። እጅግ አስደንጋጭ ነበሩ። ምንም እንኳን ኦሳማ ከአንድ ግቢ ባይወጣም፣ ነገር ግን በዓለም ሁሉ ላይ ያሉትን ለአልቃይዳ የሽብር ቡድኖች ትዕዛዝ የሚሰጠው እርሱ ነበረ። ብዙ ጥፋቶች ይከሰቱ ነበር። ወደ ኢራቅና ሶማሌ፣ የመንና ሰሜን አፍሪካ ደብዳቤ ይልካል። የሚያደርጉትን ሁሉ ይነግራቸዋል። የማይታየው መሪ የሚል ቅጽል ስም ነበረው፣ ዘ ኢንቪዚብል ሊደር። የአልቃይዳ መሪዎችም እንኳን ሳይቀር ኤሌክትሮኒክስ፣ የመገናኛ ዘዴዎች አይጠቀሙም ነበረ። ለማንኛውም ሲአይኤ እና ኤፍቢአይ ያገኙት የኦሳማ ቢንላደን ዶክመንት ያስነበባቸው በርከት ያሉ ጥቃት ሊፈጸምባቸው የመረጣቸው ቦታዎች መኖራቸውም በዝርዝር በዶክመንቱ ላይ ተብራርቶ አግኝተዋል። ስለ ኦሳማ ቤተሰብ ስንመለከት የኦሳማ የቤተሰቡ አባል ሁሉ በፍጹም ከቤቱ ከግቢው በፍጹም አይወጡም ነበር። ልጆቹ በመስኮት እንዲያዩ እንኳን ይከለከሉ ነበር። ልጆቹ ትምህርት ቤት መሄድ የማይታሰብ ነው። የትም አይሄዱም። ከግቢ ውጭ ያለውን ዓለም በፍጹም አያውቁትም። ኦሳማ ቢንላደን ከሞተ በኋላ የነበረው ጥያቄ የሚኖርበት ቤት ከፓኪስታን ወታደራዊ ተቋም ብዙም ርቀት ቦታ አልነበረም። ታዲያ እንዴት አፍንጫቸው ስር ሆኖ መደበቅ ቻለ የሚል ጥያቄ ተነስቷል። ለማንኛውም የኦሳማ ቢንላደን መሞት ሽብርን አቆመው ወይ የሚል ጥያቄ ሲጠየቅ መልሱ በፍጹም። አይኤስ በኢራቅና በሶሪያ፣ ቦኮ ሃራም በአፍሪካ፣ ሎን ወልፍ በአውሮፓና በአሜሪካ፣ አልቃይዳ ቢዳከምም ነገር ግን የሽብርተኝነት ጽንሰ ሐሳብ በብዙዎች አእምሮ እንዲቀመጥ ዓለም አቀፍ ይዘት እንዲኖረው አድርጓል። የሽብር አባት ሞቶ ሌሎች ግን የእሱን አይነትና የባሰ ሆነው ተከስተዋል። የአንድ ሰው አስተሳሰብ ሰውየው ሲሞት አብረው አለመሞቱ ወደ ሌሎች ሐሳቡ መሸጋገሩ ሁኔታውን
አደገኛ ያደርገዋል። ኦሳማ ቢንላደን ይጠቀምባቸው የነበሩ ሁኔታዎች ሃይማኖት፣ ሐሳብ፣ ታሪክን፣ በቀልን፣ ፍርሃትን፣ የሰዎች አስተሳሰብን፣ ሀብትን፣ ገንዘብን ወዘተ እንዴት የተናደዱ ወጣቶችን ከስሩ እንደሚያደርጋቸውና የተለየ ለጭከና ሥራ እንደሚያሰማራቸው ያቅበት ነበር። ለማንኛውም አሁን እርሱ የለም። ነገር ግን አስተሳሰቡ በዓለም ላይ ተንሰራፍቷል። ዓለም አሁንም ትግል ላይ ነች፣ ከሽብርና ከሽብርተኞች ጋር። ነገም ሌላ ቀን ነው። አበቃው። ለተጨማሪ መረጃ ሰብስክራይብ ማድረግ አይርሱ። ደህና ሰንብቱ።